ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ ቤት እቃዎች ወይም furniture or common household items ነው። እሺ ተዘጋጅታችኋል? እሺ ጎበዞች እንጀምር። መጀመሪያ የማስተምራችሁ ምን ይባላል መሰላችሁ? በር 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 ማለት በእንግሊዘኛ door door በር door ብዙዎች። ሁለተኛ ደግሞ ማስተምራችሁ ምን ይባላል መሰላችሁ? ወንበር 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 ማለት chair chair ወንበር chair ብዙዎች። ሶስተኛ ደግሞ ማስተምራችሁ ጠረጴዛ 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 ደግሞ ማለት table table ጠረጴዛ table ጎበዞች ጎበዞች። ሌላ ደግሞ ምን አለ መሰላችሁ? ሶፋ 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 ደግሞ በአማርኛ በእንግሊዘኛ አንድ አይነት ነው። ሶፋ በአማርኛ ሶፋ በእንግሊዘኛ አንዳንዴ ደግሞ በእንግሊዘኛ ካውች ሊባል ይችላል። ካውች ወይም ሶፋ። እሺ ጎበዞች። ሌላ ደግሞ ኪችን ውስጥ ያሉት እቃዎች ልንገራችሁ። ኪችን ደግሞ ስንገባ ኪችን ወይም የወጥ ቤት ምን አለ መሰላችሁ? ፍሪጅ 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 በአማርኛ በእንግሊዘኛ አንድ አይነት ቃል ነው። ፍሪጅ ነው እና ፍሪጅ ምንድነው? እንትን ምግብ እንዲያቀዘቅዝልን ማቀዝቀዣ ነው አይደል? ምግብ እንዲያቀዘቅዝልን የምንከተው ነው ፍሪጅ ጎበዞች። ሌላ ደግሞ ከፍሪጅ ደግሞ ምግብ አውጥተን አንዳንዴ ማይክሮዌቭ ውስጥ ልንከት እንችላለን። ሰው የሚቀጥለው ማይክሮዌቭ 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 በአማርኛ በእንግሊዘኛ አንድ አይነት ነው። ማይክሮዌቭ ማይክሮዌቭ በአማርኛ ማይክሮዌቭ በእንግሊዘኛ ጎበዞች ጎበዞች። ሌላ ደግሞ ኪችን ውስጥ ምን እናገኛለን መሰላችሁ? እንትን ምድጃ 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 ወይንም እንትን ስቶቭ ቶፕ ስቶቭ ቶፕ ወይም አንዳንዴ ኦቨን ሊባል ይችላል። ከኦቨን ላይ ያለው ምድጃ ወይም ስቶቭ ቶፕ ወይም ኦቨን ሊባል ይችላል። ኦቨን ወይም ምድጃ ጎበዞች። እነዚህ እቃዎች ኪችን ውስጥ ወይም ወጥ ቤት ውስጥ የምታገኙት ናቸው። እሺ አሁን ደግሞ እንቀጥልና እቃ ውስጥ ደግሞ መኝታ ቤት የሚገኘውን እነግራችኋለሁ። እሺ እሺ ጎበዞች። መኝታ ቤት ምን አለ መሰላችሁ? አልጋ 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 ማለት ቤድ ቤድ አልጋ ቤድ ነው። አልጋ ላይ ደግሞ ምን አለ መሰላችሁ? ፍራሽ 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 ማለት ማትረስ ማትረስ ፍራሽ ማትረስ እንዲባላል። ደግሞ አልጋ ላይ ምን አለ መሰላችሁ? ሌላ ትራስ 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 ማለት ፒሎው ፒሎው ትራስ ፒሎው ትራስ ፒሎው ጎበዞች። ሌላ ደግሞ አልጋ ላይ ምን አለ መሰላችሁ? ብርድ ልብስ ብርድ ልብስ ብርድ ልብስ ብርድ ልብስ ደግሞ ማለት ብላንኬት 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 ብርድ ልብስ እና the literal translation of ብርድ ልብስ ማለት ብርድ ማለት cold ሁለት ቃል ነው። cold ልብስ ማለት clothing, so it's a clothing you put when you're cold, or ብርድ ልብስ or blanket ጎበዞች። ሌላ ደግሞ አልጋ ላይ ምን አለ መሰላችሁ? አንሶላ አንሶላ
አንሶላ አንሶላ ማለት bed sheets አንሶላ bed sheets አንሶላ bed sheets ጎበዞች ሌላ ደግሞ ምን አለ መሰላችሁ እንትን መኝታ ቤት ቁም ሳጥን ቁም ሳጥን ቁም ሳጥን ቁም ሳጥን ደግሞ ማለት dresser dresser ቁም ሳጥን dresser ጎበዞች እነዚህ ምንድናቸው ኮመን የሆኑ ቤት ስትገቡ የምታገኟቸው እቃዎች ናቸው ወይም furniture ይባላል በእንግሊዘኛ እና ደግሞ ይሄንን እንድታስታውሱት ደግሞ በዚህ እቃዎች ምን እንደምናደርግ እንትን እየዘፈንኩኝ እነግራችኋለሁ እሺ ተዘጋጅታችኋል እሺ እንጀምር በሩን አንኳኳለሁ በሩን አንኳኳለሁ በር ይንኳኳል በሩን አንኳኳለሁ ወንበር ላይ ቁጭ እላለሁ ወንበር ላይ ቁጭ እላለሁ ጠረጴዛ ላይ ምግብ እበላለሁ ምግብ እበላለሁ ጠረጴዛ ላይ ምግብ እበላለሁ ሶፋ ላይ እርፍ እላለሁ እርፍ እላለሁ ሶፋ ላይ እርፍ እላለሁ ጎበዞች ሶፋ ላይ ሄደን እርፍ እንላለን ሌላስ ፍሪጁን እከፍታለሁ ፍሪጁን እከፍታለሁ ፍሪጁን እከፍታለሁ ጎበዞች ማይክሮዌቭ ውስጥ ምግብ አሞቃለሁ ማይክሮዌቭ ውስጥ ምግብ አሞቃለሁ ማይክሮዌቭ ውስጥ ምግብ አሞቃለሁ ጎበዞች ምድጃ ላይ ወጥ እሰራለሁ ወጥ እሰራለሁ ምድጃ ላይ ወጥ እሰራለሁ ወጥ እሰራለሁ ምድጃ ላይ ወጥ እሰራለሁ ወጥ እሰራለሁ ጎበዞች አልጋ ላይ እተኛለሁ አልጋ ላይ እተኛለሁ አልጋ ላይ እተኛለሁ ጎበዞች ፍራሽ ላይ እዘላለሁ እዘላለሁ ፍራሽ ላይ እዘላለሁ 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 ፍራሽ ላይ እዘላለሁ እዘላለሁ እንትን ትራሱን እወረውራለሁ እወረውራለሁ ትራሱን እወረውራለሁ እወረውራለሁ ትራሱን እወረውራለሁ እወረውራለሁ ብርድ ልብሱን እለብሳለሁ እለብሳለሁ ብርድ ልብሱን እለብሳለሁ እለብሳለሁ እንትን ቁም ሳጥን ውስጥ ልብስ አስቀምጣለሁ ልብስ አስቀምጣለሁ ቁም ሳጥን ውስጥ ልብስ አስቀምጣለሁ ልብስ አስቀምጣለሁ ጎበዞች እነዚህ ምንድናቸው ኮመን የሆኑ household items ወይም furniture ሰው ካስታወሳችሁ አልጋ ላይ ምን እናደርጋለን አልጋ ላይ እንተኛለን እንተኛለን ፍራሽ ላይ እንዘላለን እንዘላለን እንትን pillow ትራስን እንወረውራለን እንወረውራለን ትራስን እንወረውራለን ሶፋ ላይ ቁጭ እንላለን ወይም እናርፋለን ጠረጴዛ ላይ እንበላለን በሩን እናንኳኳለን 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 ጎበዞች እነዚህ furnitures ወይም common household items ወይም የቤት ዕቃ ናቸው እና ይሄንን ጊዜ እኔ ጋር ስላሳለፋችሁ በጣም ደስ ብሎኛል እና ደግሞ ሌላ ጊዜ ተገናኝተን ሌላ ነገር እንማራለን እሺ ጎበዞች እሺ ቻው 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 ደህና ዋሉ